የነደብረጽዮን ቡድን የእንደርታ ጨርጨር መሆኒ ራያ አላማጣና ደቡባዊ ትግራይ ተወላጆች የአቶ ጌታቸው ረዳ ደጋፊዎች ናቸው በሚል ቀኑ ባልተገለጸ ምሽት ላይ ድንገተኛ ጥቃት በመፈጸም ሊጨርሳቸው መሆኑ ታውቋል። የነደብረጽዮን ቡድን በዚህ ዙር በማዕከላዊ እና ደቡባዊ ትግራይ ተወላጆችን ኢላማ በማድረግ ድንገተኛ ጥቃት ለመፈጸም ዝግጅቱን በመጨረሱ ጠቅላላ ጉባኤውን በድፍረት ማድረጉ ከውስጥ ያገኘነው መረጃ አመላክቷል። በነ ዶክተር ደብረጽዮን የሚመራው ቡድን ትግራይን ለማመስ ዝግጅቱን ጨርሶ ወደ ትግበራ ገብቷል። በነ ዶክተር ደብረጽዮን የሚመራው ቡድን የተንቤን አድዋና ሐውዜን አካባቢ ተወላጆች የሆኑ እና 15000 የሚሆን ታጣቂ ኃይሎች በማሰባሰብ ተንቤን እና ሐውዜን መካከል አስፍሯል። አቶ ገዱ አንዳርጋቸው ከኢትዮጵያዊነት እሳቤ ወርዶ ወደ መንደርተኝነት ለምን ወረደ? አቶ ገዱ አቋም የሌለው የመጣው ወጀብ ሁሉ ይዞት የሚሄድ ሰው ነው። ከህወሓት ጋር በመሆን ወልቃይትን አሳልፎ የሰጠው ገዱ በሰሜኑ ጦርነት ጊዜ ደግሞ ግፋ በለው ስል ነበር። በስልጣን ላይ እስከነበረበትም ጊዜ ሁሉ በአማራ ክልል የሚቀሳቀሱን ጃውሳ ሲቃወም ነበር። አሁን ደግሞ መንግስት በሰጠው ኃላፊነት መስራት ያልቻለው ገዱ አንዳርጋቸው ወደ ፋኖ ቢሄድ አተፋለው በማለት በአማራ ህዝብ ላይ ጦርነትና ጥፋት አውካል። ከገዱ አንዳርጋቸው በስተጀርባ ያሉ ጥብቅ ሚስጥራት ከአዲስ አበባ፣ ኤርትራ፣ ዱባይ፣ ዋሽንግተን ዲሲ ኔትወርካቸውን የዘረጉ የኢኮኖሚ የበላይነት እየተወሰደብን ነው የሚሉ ጥቅ ተጽዕኖ ፈጣሪ የጎጃም ባለሀብቶች እንደሆኑ መረጃዎች ወጥተዋል። መረጃ አዲሱ በእስክንድር ነጋ የተመሰረተው የአማራ ፋኖ ህዝባዊ ድርጅትን አመሰራረትን በመቃወም በዋርካው ምሬ ወዳጆ የሚመራው የአማራ ፋኖ በወሎ የሸዋ ጠቅላይ እዝ የሚመራው ኮማንደር አሰግድ መኮንን እና በዘመነ ካሴ የሚመራው የአማራ ፋኖ በጎጃም እዝ ያቋም መግለጫው እና አርበኛ እስክንድር በዋናነት በመሪነት እንደተመረጠ እየቀረበ ያለ ጉዳይ እንዳለ ይታወቃል። ይህንኑ በተመለከተ ማብራሪያ እንዲሰጠኝ የአማራ ፋኖ በጎጃም ምክትል ሰብሳቢና የወታደራዊ ዘርፍ ኃላፊ ሻለቃ ዘናቡ ልንገርህን በስልክ መስመር ላይ አግኝቻለሁ። ሻለቃ እንደምን ዋልክ? አሁን እየተናፈሰ ያለውን ዜና በተመለከተ ማብራሪያ እንድትሰጠኝ ነበር። እስኪ የምርጫውን ሂደትና ያለውን አጠቃላይ እውነታ መሬት ላይ ያለውን ሀቅ እንድትነግረኝ ነውና የደወልኩት። በዚህ ጉዳይ ላይ ማብራሪያ ብትሰጠኝ። እሺ፣ እኔም አመሰግናለሁ። ምናላቸው በጣም አመሰግናለሁ። የተከበራችሁ የአማራ ህዝብ፣ የተከበራችሁ የኢትዮጵያ ህዝቦችና የክልላችን ደጋፊዎች እንዲሁም የተከበራችሁ የሰራዊት አባላችን ዛሬ ላይ ሚዲያ ላይ ወጥቶ በሚራገው ጉዳይ ላይ ማብራሪያ ለመስጠት ያክል አደረጃጀቱ ያልተካሄደና ፍጹም ምርጫ ያልተደረገበት የግል ፍላጎት ለማራመድ ፍላጎት ያላቸው ሰዎች በግላቸው የፈጠሩት የቴራ ፕሮፓጋንዳ መሆኑን ማንኛውም ሰው እንዲረዳና በዚሁ አጋጣሚ ጥያቄም እየቀረበልን ስለሆነ ከሰራዊት አባላችን ይሄ ፍጹም ውከትና እኛንም የማይወክል እኛም ያልተሳተፍንበት ሂደቱም ያልተደረገ መሆኑን ማንኛውም ሰው እንዲያውቅልኝ ይፈልጋለሁ። እንደ አማራ አደረጃጀት ለመፍጠር ሂደቶች ነበሩ፣ ውይይቶችን አድርገናል። ውይይቱ ፍጹም ቅንነት የሌለውና የግል ፍላጎት ያሉባቸው ሴራዎች የበዙበት የአማራን ህዝብ ዳግም ወደ ባርነት ሊከት የሚችል ሂደቶችን በማየታችንና ውጭ ላይ አሜሪካ ላይ ተቀምጠው ኢትዮጵያ ውስጥ ያለውን ትግል ለመዘወር እጆች መርዛታቸውን ስናይ ወደ መሪነት ለመምጣት ያተፈሰፉ ሰዎች ማንነትና በጋለክ ፍላጎቶች ሰፊ ስለነበሩ አደረጃጀቱ እኛን አይወክልም በሚል የአማራ ፋኖ በጎጃም እንደ ድርጅት መሳተፍ አንፈልግም ብሎ ከዚህ አደረጃጀት ያገለለ መሆኑን ማሳወቅ እፈልጋለሁ። በዚህ ሂደት የአማራ ፋኖ በጎጃም ብቻ ሳይሆን እነ አርበኛ ምሬ ወዳጆ፣ እነ አርበኛ የሸዋው እና ሰግድ ያልተሳተፉበት እንዲሁም ጎንደር ላይም በአጠቃላይ ተሳትፎ ያላደረጉበት የግለሰቦች ስብስብ መግለጫ ሰጡ የተባሉ ሰዎች የውስጥ መረጃ እንደደረሰኝ ከሆነ እነዚህ ሶስቱ አደረጃጀቶች የራሳቸው አንድ ወጥ ፋኖ በመመስረት መሪነቱን ለዘመነ ካሴ ለመስጠት ተስማምተዋል። በመጨረሻም ወንድም ወንድሙ ላይ ይነሳል፣ አንዱ አንድን ያጠፋል። ባንዳ ፋኖ ብሎ እንኳን አሳምሮ በማይጠራኝ በእስክንድር ነጋ ፋኖ ብሎ በሚጠራ በፋኖ ውስጥ አመራር ላይ ያሉ ሰዎች እስክንድር አማራ ሆኖ አያውቅም። ታላቁ የተባለው እስክንድር ታናሽ ሆኖ እዛ ላይ ያከትማል። እነሱን ሁለት ጥያቄዎች ከመለስም በኋላ ግን ቀጣዩ በዲሞክራሲ ጥያቄ ላይ ፋኖ ተሳትፎ አንፈልግም፣ ፋኖም ራሱ አይፈልግም። ቡድን አመራሮች በዚህ ሰዓት ከፍተኛ የስልጣን እና የገንዘብ ክፍል ሽኩቻ ውስጥ የገቡ ሲሆን በክልሉ ከምስኪኑ ህዝብ የዘረፉትን እና ከዲያፖራጎ በአማራ ህዝብ ስም የተሰበሰበቸውን ገንዘብ ለመቀራመት እርስ በርስ አፈሙዝ ተደቃቅነዋል። ከዚህም ባለፈ የመንግስትን ዱቀሳ መቋቋም ያቃተው አሸባሪው ቡድን በክልሉ ውስጥ ያለው እንቅስቃሴ የተገደበ መጥቷል። ለዚህም ማሳያ በአሸባሪው ቡድን እኩይ ተግባር ምክንያት በክልሉ ተቋርጦ የነበረው የኢንተርኔት አገልግሎት መመለሱ ነው። የአሸባሪው ቡድን መገለጫዎች እገታ፣ የስልጣን ጥማት፣ ሌብነት፣ ጎጠኝነት፣ ጥላቻና የመሳሰሉት ናቸው። እያለቀሰ ያለው አማራ ነው እየደማ ያለው። ከመከላከያ ይልቅ እያደማ ያለው ሌባው ፋኖ ነው፣ ዘራፊው ፋኖ ነው። የሸኔን ልምድ ወስዶ መጥቶ እንደ ሸኔ እያፈነ እየገደለ ያለ ከዚህ በኋላ እየተደወለ የት ነህ የሚባል ባህር ዳር፣ ደብረ ማርቆስ፣ ብቸና፣ ፍኖተ ሰላም፣ ሞጣ፣ ደብረ ወርቅ የትም ይሁን የት ፋኖ እያገተ ነው ከተባለ ተጠያቂው ዘመነ ካሴ ነው። እኔ ካልነገርኩ ማንም አይነግርም። የፈለከውን በለኝ፣ የፈለከውን ስደበኝ። ይሄንን ጋጠወጥ፣ ይሄን ሌባ ቡድን፣ ይሄንን በአማራ ህዝብ የተሰለፈ
ዘራፊ ቡድን ይሄ ሆዱን መሙላት የሚፈልግ ይሄ ስራ ያጣሁላ እንደ ስራ ቆጥሮት ትግሉን ፈቀቅ ሳያደርገው በቃ እየዘረፈ መብላት አምሮታል። እናቱ ቤት ሽሮ ያረረበቱላ እዛ ሄዶ እየዘረፈ የአማራትን እየደፈረ አይቀጥልም። እንዲህ አይነት ጋንግስተሮች ናቸው ያሉት። እንዲህ አይነት ጋንግስተሮች፣ ዘራፊዎች፣ ሌቦች፣ ገዳዮች ገበሬውን በፊቱ በመግደል ባሪያ ያደረጉ ናቸው ያሉት። ግን ሚዲያ አላቸው እና ሀብታሙ አያሌው ሚዲያ ያገኗቸዋል። እንደዚህ ሆነው እንደዚህ ጀግና ሆነው እንደዚህ ሆነው ይላቸዋል። ተምረ መመረጥ ሲያቅትህ በትግሉ ስም ገብተህ አማራን እንድታማርር አማራን እንድታስለቅስ የአማራን ነጋዴ እንድትዘርፍ ነው። የለም አሁን ፋኖ ነኝ የሚል ጋጠወጥ በዚህ መሰቃየት አለበት። 500 ሺህ ብር አምጣ 600 ሺህ ብር አምጣ እየተባለ የማንም ወጠጤ በህግ በስርዓት አልገዛም የሚል ማምጣት አለበት የለበት። ስርቆት አሰባስቧቸው ክፍል የላያቸው ጎሌቦች የአማራ ህዝብ ተጨቁኗል፣ ተበድሏል በሚል ጆሃ በማያነሳ ምክንያት የአማራን ህዝብ ለመዝረፍ እና በስሙ ለመነገድ የተነሳቸው አሸባሪ ፋኖ ዝርፊያ ገና አጣጥፎት ቀጥሏል። ባንዳ ፋኖ ብሎ እንኳን አሳምሮ በማይጠራኝ በእስክንድር ነጋ ፋኖ ብሎ በሚጠራ ጀግና ወታደር ነው መመራት የምችለው እንጂ ፋኖ ብሎ አስተካክሎ በማይጠራ ሰው መመራትም አይቻልም። የአማራ ፋኖ ሌላው በየትም በተለይ ሸዋ ላይ እንደ ምስራቅ አማራ ፋኖ እየተሰራ ያለው ግፍ ከታይ ያለው ሰራዊቶች፣ ክፍለ ጦር አመራሮች፣ ብርጌድ አመራሮች፣ ሻለቃ አመራሮች፣ ሻምበል መሪዎች እንዲሁም ጓድ መሪዎችና ከታይ ያለ ህግረኛ አስረግጬ የምነግር ይሱን የሴራ ፖለቲካ እየመራ ያለው ከጀርባው በትልቅ ብር ተመድቦልህ እንድትበተን የቅል ነጋሪት ራስ በራስ እየተማታህ እያስጎሰምክ ነው ያለው። ስለዚህ ከጀርባ ያለው እስክንድር ነጋን ይዘህ ሽሩሩ የምትልበት ምክንያት ፍርጥርጥ አድርገህ አውቀህ ለማይቀረው ትግል ከወንድሞቻችን ጋር ተቀላቅለህ የምትታገልበትን መንገድ አንዳንዶቻችሁ ጋር ንግግር ጀምረናል። እርግጥ አሁንም ወደፊት በግልጸኝነት የምንነጋገርበትን መንገድ ሰፋ አድርጋችሁ አመራሮቻችሁን ጠይቃችሁ እርግጠኛ ነኝ ከላይ ያሉ አመራሮች ስተት ቢሰሩ እናንተ ስተት እንደማሰሩ አምናለሁኝ። ልትሰሩም አትችሉም እርግጠኛ ነኝ። እኔ በተደጋጋሚ የወሎ ጉዳይ ወሎ ቢጠነክር ሸዋ ካልጠነከረ ትርጉም የለውም በማለት ነው። በመካናይዝ ደረጃ እንዴት እንደሆነ ጠላት እንዴት እንደሚቀጣ አስተምረናችኋል። በዛም እናንተ የበለጠ ትልቅ ታሪክ እስካሁን ከወንድሞቻችን ጋር እየታገላችሁ ነው ያላችሁ። ይሄ የተልበሰበሰው ነገር ግን ትንሽ እያስከፋና እየመጣ ስለሆነ በዚህ አጋጣሚ የሸዋ ህዝብ ይህን መልእክት ይዘህ የብጥብጡ መነሻ እስክንድር ነጋ ሸዋ ላይ ቁጭ ብሎ ስለሆነ እያባላን ነው ያለው። እስካሁን የሰውን ስም ማንሳት አልፈለኩም ነበር፣ ግን ጉበት ሲውል ሲያድር አጥንት ይሆናል ነው። ወደ አጥንትነት እየተቀየረ ስለመጣ ጉበቱ የሸዋ ህዝብና የሸዋ ታጋይ ይህን በደንብ ልብ ብለህ ከስሩ ጀምረህ አይተህ ለማይቀረው እውነታ ትግልህ ብትታገልና ብትሞት መልእክታችን ነው። የታሪክ ጠባሳ ጥላችሁ እንዳታልቁስል ከታይ ምድር ላይ ላለው ዘሩ ሳይተካ ለሚሞተው ወንድሞቼ መልእክቴ ነው ማለት ነው። ቀሪውን ጓዶቼ አርበኛ ወንድሙና አርበኛ ዓለም ነው ያስተካክሉታን። በኔው በኩል ያለውን እዚህ ላይ አጠናቀቃለሁ። አመሰግናለሁ።